ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? እኔ ያለው አልሐምዱሊላህ አህለን ወሰህለን ኬፍኩም ኩሉ ተማም አልሐምዱሊላህ አና በኸይር ኢንሻአላህ። اليوم رايح سوبر ماركت جدي ዛሬ ሱፐር ማርኬት እየሄድኩ ነው። እስቲ ሱፐር ማርኬት ሲሄድ ስመጣ አንዳንድ ቪዲዮዎች የቀረጽኳቸው አሉ። እንግዲህ ዳይ ወደ ሱፐር ማርኬት ነው። እንዴት ናችሁ? ሁሉ ሰላም ነው? ይህን ቻናል በቅንነት ሰብስክራይብ አድርጉኝ፣ ላይክም አድርጉልኝ ቪዲዮዬን። አመሰግናለሁ። እዚህ ጋር እንግዲህ ጠዋት ነው፣ በነገራችን ላይ ጠዋት 3 ሰዓት ላይ ነው። ቅዳሜ ጠዋት ላይ ነው አስቤዛ በሳምንት የምናመጣው እና እዚህ ጋር እኔና ሾፌሩ እየሄድን ነው። ሱፐር ማርኬት ሄደን እንግዲህ ዞር እያልኩኝ የሚያስፈልጉኝ ነገሮች እርግጥ ጽፌ ይዛለሁ። ቢሆንም ደግሞ ያው የምግብ ሰራተኛ ከሆናችሁ ማለት ከምጽፈው ማልጽፈው ይበዛል ማለት ነው። ያኔ አውቃለሁ ምን አለ ምን የለም ከቤት የሚለውን እና ያው ሱፐር ማርኬት እየሄድኩኝ ነው። ይህን ቪዲዮ በቅንነት ላይክ ሼር አድርጉልኝ፣ እንደውም ሰብስክራይብ አድርጉኝ። አመሰግናለሁ ስለምትከታተሉኝ። ያው የመዳምን ጓዳ ማለት ነው ኃላፊነት ሲሰጣችሁ ያው በምንችለው ያክል ኃላፊነታችንን ለመወጣት መሞከር አለብን እና እዚህ ጋር ደግሞ ያው እዚህ ቤት ማለት አሁን አንዳንድ ቤት እርግጥ እነሱ ራሳቸው አስቤዛ ያመጣሉ። ያለ የሌለን ነገር ጽፋችሁ ያው ለእነሱ ነው የምትሰጡት። አንዳንድ ቦታ ደግሞ ራሳችሁ ሄዳችሁ እንድትገበዩ ያደርጋሉ ማለት ነው። ያው እዚህ ቤት እንደዛ ነው። በሳምንት ቅዳሜ ማለት ነው የሳምንቱን ከእሑድ እስከ ሐሙስ የምንሰራውን ፕሮግራም አውጥተን ከዛ የሌለን ነገር ሄደን እናመጣለን ማለት ነው። አቤት እዚህ ጋር ምንድን ነው የኔ ጥልማሞት! ግን ጧት ላይ ሱፐር ማርኬት ደስ ይላል። በነገራችን ላይ ጸጥ ያለ ነው። ያን ያክል ብዙም ዛህማ የለውም። كذا أحسن كذا مروقين የምትፈልጉቸውንም ነገሮች በስነ ስርዓት ማግኘት ትችላላችሁ بدون زحمة። እንግዲህ እዚህ ጋር እኔ አረብያ በነገራችን ላይ የአትክልት ወይንም ኹዳር ነገሮችን የምደረድርባቸውን የብቻ ነው የማደርገው እና መጀመሪያ ከደረቅ ነገሮች ነው የምጀምረው ማለት ነው። እዚህ ጋር ሻምፖች ምናምን ራሱ ዲስካውንት ነበሩ። በነገራችን ላይ የሱፐር ማርኬቱ ደኑብ ነው። አንዳንድ ነገሮች የሚያስፈልጉኝ አነሳሳው። እዚህ ጋር ደግሞ አሳ ሩቢያን ወይንም ገንበሬ ምናምን እያየሁኝ ነው። ገዝቻለሁኝ። አሳም የምፈልገውን ሩቢያንም የምፈልገውን አዝዤ እሄዳለሁ። ከዛ ስመለስ አጸዳርተው ምናምን ይጠብቁኛል ማለት ነው። እዚህ ጋር ደግሞ የፍየል እግር እሱንም ገዝቼ ነበር። እየመረጥኩ ነበር ማለት ኪሎ ልዩነት አለው። እዚህ ጋር ደቃቅ ስጋ ለማስፈጨት እየመረጥኩ ነው። ደቃቅ ስጋ የከብት ስጋ ነው የሚጠቀሙት። በቃ እንደዚህ ነው። ሱፐር ማርኬት አንዴ ከገባችሁ እውነት ለመናገር ከ2 ሰዓት ያላነሰ ነው የምቆየው። ከዚህ ጋር እንደዚህ ግን ስጋ ዶሮ ምናምን መጨረሻ ላይ ነው የማነሳው። ምክንያቱም ቀድመን ካነሳን ጥሩ አይደለም። ረጅም ሰዓት ስንቆይ ከፍሪጅ መውጣት የለበትም። ማለት እንትኑ ከተረዳችሁ ተርቲቡን ጠብቃችሁ መሰብሰብ ትችላላችሁ። አሁን ይሄ 2ኛ አረብያዬ ነው፣ ጋሪው ማለት ነው። አሁን ወደ ካሼር ቦታ እየሄድን ነው። ሰዋኩ እዚህ ጋር እየጠብቀኛል። ያው እሱ ይተባበረኛል። እዚህ ጋር አረብያ ስሞላ እሱ መቶ አንደኛውን አረብያ ይወስዳል ማለት ነው። እዚህ ጋር ያው ኪስ እንግዲህ ተደራደረልን ነው። ያው ደስ ይላልም ትንሽ ደግሞ አንዳንድ ጊዜ ኃላፊነትን ትንሽ ለመወጣት ያው ያስጨንቃልም። እንግዲህ ፋቱራው በእኔ ቁመት ልክ ነው። የሚመጣው ፋቱራ በጣም ይከብዳል። ያው ቢሆንም ግን እነሱ እንግዲህ ደግሞ እነዚህ የሆነ ጤናማ ነገር ፍሬሽ ነገር ነው የሚፈልጉት። እዚህ ጋር እንደምታዩትኝ አረብያዬን ይዤ እየወጣሁ ነው። አንደኛውን እኔ ያዝኩኝ፣ አንደኛውን ሰው ከያዘ እዚህ ጋር በነገራችን ላይ አረብያው አምልጦኝ ተሽከርክሮ ነው ወደፊት የሄደው።
እዚህ ጋር ቁሜ እየጠበኩ ነው። ሰውየው ማነው ሰዋኩን መኪና ወደፊት ለፊት እንዲያመጣው ማለት ነው። ውዶች አበረታቱኝ፣ ላይክ አድርጉልኝ ቪዲዮዬን። አሁን ወደ ቤታችን እየተመለስን ነው። አልሐምዱሊላህ ደስ ይላል። አንዳንዴም ደግሞ ያው ኃላፊነት ግዴታ መወጣት አለብን ማለት ነው። ይህን ቪዲዮ በቅንነት ስለምትከታተሉኝ አመሰግናለሁ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ያው አበረታቱኝ። ያው ብዙም እኔ ልምዱ የለኝም። በተለይ ቪዲዮ እንደዚህ በድምጽ ምናምን መቀረጽ ያን ያክል አይደለሁኝም። አለኩል ያለን አልሐምዱሊላህ አሁን ቤት ያደረሻለሁ። እንግዲህ እቃዎችን በየቦታቸው ለመረተብ ሰዋቁ አምጥቶ መጥበቅ አስገብቶልኛል። እና አመሰግናለሁ ስለተከታተላችሁኝ።